ሰላም። እስቲ ዛሬ አንድ ጥያቄ ልጠይቅ። ግዙፍ የድንጋይ ግንባታዎች የጠፋን መንግስት ሙሉ ታሪክ ሊነግሩን ይችላሉ ብላችሁ ታስባላችሁ? እንግዲህ ዛሬ የምናየው ይህን ነው። በስነ ህንፃ ውስጥ ተደብቆ የቆየን አንድ አስገራሚ አፍሪካዊ ምስጢር አብረን እንፈታዋለን። እንግዲህ የጉዟችን መነሻ ይህ ወሳኝ ጥያቄ ነው። አንድ ስልጣኔ ኃይሉንና የበላይነቱን በሚኖርበት ምድር ላይ እንዴት ነው የሚያትመው? እንዴት ነው እኔ ያለሁ ብሎ የሚናገረው? ሙሉ ትንታኔያችን የሚሸከረከረው በዚህ ጥያቄ ዙሪያ ነው። እሺ እንግባበት። ታሪካዊ ምስጢራችን የሚፈታው እዚሁ አካባቢ በጥንታዊቷ ኢትዮጵያና ኤርትራ ደጋማ መሬቶች ላይ ነው። እንግዲህ እዚህ አካባቢ ሁለት በጣም ኃያል የነበሩ የፖለቲካ ኃይሎች ማንነታቸውንና ጥንካሬያቸውን የሚመሰክሩ ፍንጮችን በድንጋይ ላይ ቀርጾልን አልፈዋል። እንግዲህ የታሪካችን ዋና ተዋናዮች እነዚህ ሁለቱ ናቸው። መጀመሪያ የዳዕመት ፖሊቲ አለ። ይህ ከክርስቶስ ልደት በፊት ከ900 እስከ 400 ዓመት አካባቢ የነበረ ነው። ከዛ ደግሞ ከክርስቶስ ልደት በፊት ከ50 ዓመት ጀምሮ የገነነው ኃያሉ የአክሱም መንግስት አለ። አሁን እዚህ ጋር ልብ ማለት ያለብን ነገር በሁለቱ መካከል ትልቅ የጊዜ ክፍተት መኖሩን ነው። ዳዕመት ከታሪክ ገጽ ከተፋ ከብዙ መቶ ዓመታት በኋላ ነው አክሱም ብቅ ያለው። በቃ አሁን ወደ ዋናው የትንታኔያችን ነጥብ እንምጣ። የጥንት ገዢዎች ዝም ብለው አልነበሩም ግዙፍ ህንፃዎችን የሚገነቡት። ስነ ህንፃን የስልጣናቸው መሳሪያ አድርገው ተጠቅመውበታል። ጥያቄው እንዴት? በግንባታዎቿ ውስጥስ ምን አይነት ምስጢራዊ መልእክቶችን አኖሩ? እሺ የስልጣን ስነ ህንፃ ስንል ምን ማለታችን ነው? በደንብ እንየው። ይህ ማለት ገዢዎች ዋው የሚያሰኙ ህንፃዎችን የሚገነቡት ለውበት ብቻ አይደለም። ዋናው ዓላማቸውን ኃይላቸውን ለማሳየት፣ በህብረተሰብ ውስጥ ያለውን የሀብት ልዩነት ግልጽ ለማድረግ እና ከሁሉም በላይ ደግሞ እኛ ከላይ ነን እናንተ ከታች የሚለውን ሐሳብ በሰዎች አእምሮ ውስጥ ለማስረጽ የሚጠቀሙበት ብልሃት ነው። በጣም ጥሩ። ይህንን ሐሳብ እስቲ በአራት ነጥቦች እንከፋፍለው። አንደኛ፣ ማህበራዊ ልዩነትን በተጨባጭ ያሳያል። ግዙፍ ቤተ መንግስትና ቤተ መቅደስ በአንድ በኩል፣ የድሃው ጎጆ በሌላ በኩል ልዩነቱ ግልጽ ነው አይደል? ሁለተኛ፣ የሰዎች አመለካከትና እምነት ይቀይራል። እንዲህ አይነት ግዙፍ ነገር ሲያዩ ለገዢው ያላቸው አመለካከት ይለያል። ሶስተኛ፣ የፖለቲካ ካርታውን ይቀርጻል። ታላላቅ ህንፃዎች የኃይል ማዕከል የት እንዳለ ያሳያሉ። እና በመጨረሻ አራተኛ፣ በገዢውና በህዝቡ መካከል ያለውን አካላዊና ምሳሌያዊ ርቀት ይወስናል። እንግዲህ ይህንን የስልጣን ስነ ህንፃ መነጽር አድርገን እስቲ ሁለቱን ጥንታዊ ኃይሎች እናወዳድራቸው። ዳዕመት በቤተ መቅደሶቹ፣ አክሱም ደግሞ በመቃብሮቹ ምን አይነት የተለያየ መልእክት ነው ያስተላለፉት? ይህ በጣም ወሳኝ ነጥብ ነው። እንግዲህ ንጽጽሩ ይሄን ይመስላል። በጣም ግልጽ ነው። የዳዕመት ገዢዎች የምንገዛው በአማልክት ፈቃድ ነው እያሉ ነው። ለዚህም ነው ግዙፍ ቤተ መቅደሶችን የገነቡት። አክሱሞች ደግሞ ፍጹም በተቃራኒው እኛ የምንገዛው ከቅድመ አያቶቻችን በወረስነው ሐረግ ነው የሚሉት። ለዛም ነው ትኩረታቸው ግዙፍ ሐውልቶችና መቃብሮች ላይ ሆነው። ስለዚህ ምን እናያለን? የስልጣናቸው መሰረት፣ የስልጣናቸው ምንጭ ፍጹም የተለያየ ነበር። የዳዕመትን ስልት እስቲ በደንብ እንየው። ኃይላቸው ሙሉ በሙሉ በሃይማኖት ላይ ያተኮረ ነበር። ዋና ምልክታቸውም እኛ የምንገዛው በመለኮታዊ መብት ነው የሚል ነበር። ለዚህ ደግሞ ትልቁ ማሳያቸው ይሄ ነው። በያመያ የሚገኘው አስደናቂው ታላቁ ቤተ መቅደስ። በደቡብ አረብ ስልት የተሰራው ይሄ ግዙፍ ህንፃ የስልጣናቸው ትልቁ ማህተም ነበረ ማለት ይቻላል። አክሱማውያን ጋር ሲመጣ ደግሞ ታሪኩ ፈጽሞ ይለያያል። እነሱ ሙሉ ትኩረታቸው የዘር ሐረጋቸው ላይ ነበር። ስልጣናቸው በውርስ እንደሚተላለፍ ለማሳየት እነዚህን የምናውቃቸውን ግዙፍ ሐውልቶች አቆሙ። እና በጣም የሚገርመው ነገር እነዚህ ሐውልቶች ዝም ብሎ ድንጋይ አይደሉም። የተቀረጹት ልክ እንደ ባለ ብዙ ፎቅ ህንፃዎች ነው። ይህም የንጉሳዊውን ቤተሰብ ዘላለማዊነት እና የበላይነት የሚያሳይ ነበር። እናም እንቆቅልሹ የሚጀምረው እዚህ ጋር ነው።
ዳዕመት ለ400 ዓመታት ያህል ከገነነ በኋላ ድንገት ጭልጥ ብሎ ከታሪክ መዝገብ ላይ ጠፋ። እንዴት? ለምን? ከዛ በላይ የሚገርም ደግሞ ከጥቂት 100 ዓመታት በኋላ በተመሳሳይ ቦታ ላይ የተነሳው የአክሱም መንግስት ስለነሱ ምንም የሚያውቀው ነገር ያለ አይመስለው። ታዲያ ዳዕመት ምን ዋጠው? ለምንድን ነው ትውስታው ጭራሽ የጠፋው? እሺ፣ እንቆቅልሹን ለመፍታት አቅጣጫችንን እንቀይር። ከስነ ቅርስና ከድንጋይ ወደ ተጻፉ የታሪክ ሰነዶች እንሸጋገር። ምናልባት እዛው ውስጥ የተደበቀ ሌላ ፍንጭ ይኖራል። እንግዲህ የመጀመሪያው ሰነድ ይሄ ነው። በ17ኛው ክፍለ ዘመን ማኑኤል ዳ አልሜዳ የሚባል ጸሐፊ ዳሞት የሚባለው መንግስት ከአባይ ወንዝ በስተደቡብ ከጎጃም ባሻገር ነው ብሎ ጽፏል። ይህ ለረጅም ዘመናት ብዙዎች የተቀበሉት ሐቅ ነበር። ግን ቆይ ከዛ ቀደም ብሎ የተጻፈ ሌላ ሰነድ ደግሞ ፍጹም ተቃራኒውን ነው የሚለው። የቅዱስ ተክለ ሃይማኖት ገድል እንደሚነገርን ዳሞት የሚባለው አገር እስከ አባይ ወንዝ ድረስ ማለትም ከወንዙ በስተ ሰሜን ነበር። አያችሁ፣ እዚህ ጋር ትልቅ ታሪካዊ ክርክር ተፈጥሯል። በቃ አሁን ሁለት እንቆቅልሾች ሆኑብን። አንደኛ የጥንቱ ዳሞት እንዴት እንደጠፋ፣ ሁለተኛ ደግሞ የመካከለኛው ዘመን ዳሞት መንግስት የት ቦታ ነበር የሚገኘው። እና አሁን ከሁሉም በላይ ወሳኙ ጥያቄ እነዚህ ሁለት ተለያዩ የሚመስሉ ምስጢሮች የሚገናኙበት መንገድ ይኖር ይሆን? እንግዲህ አሁን ነው ሁለቱን ክሮች የምናገናኘው። የስነ ቅርስ ማስረጃውና የጽሑፍ ማስረጃው የሚገናኙበት ወሳኙ ምዕራፍ ላይ ደርሰናል። እናም ትልቁ ፍንጭ ይሄ ነው። በድንጋይ ላይ ተቀርጾ የተገኘው ይሄ ስም አናባቢ የሌለው DMT። ይሄ በቃ ይቺ ትንሽ ፍንጭ ሙሉ ታሪክን መቀየር ኃይል አላት። እሺ፣ ይሄ ለምን ትልቅ ነገር እንደሆነ ለመረዳት የጥንት ጽሑፎች እንዴት እንደሚጻፉ ማወቅ አለብን። የጥንት የሴማዊ ቋንቋ ጽሑፎች ብዙ ጊዜ ተነባቢ ፊደላትን ብቻ ነው የሚጽፉት። አናባቢዎችን አንባቢው በራሱ ይሞላቸዋል ተብሎ ስለሚታሰብ አይጻፉም። በቃ አሁን የቋንቋው ክርክር ይሄ ነው። ደረጃ በደረጃ እንየው። አንደኛ፣ በድንጋይ ላይ ያለው ጽሑፍ DMT ነው። ሁለተኛ፣ ለብዙ ዘመናት የታሪክ ምሁራን ዳዕመት ብለው ነው ሲያነቡት የነበረው። ሶስተኛ እና ትልቁ ነገር፣ አዲስ ንድፈ ሐሳብ መጣ። ዳዕመት ሳይሆን ዳሞት ተብሎ ቢነበብስ? በቃ ይህ ሐሳብ የጠፋውን የጥንቱን መንግስት ከመካከለኛው ዘመን ከምናውቀው የዳሞት መንግስት ጋር በቀጥታ አገናኘው። እንግዲህ ወደ መደምደሚያችን እየደረስ ነው። ይህ እንቆቅልሽ መፈታቱ ምን ያህል ትልቅ ትርጉም እንዳለው እናያለን። አንድ ትንሽ የቋንቋ ፍንጭ የታሪክን ሙሉ ትርክት እንዴት ሊቀይረው እንደሚችል እናያለን። እንግዲያው ከዚህ ሁሉ ትንታኔ ምን ይዘን እንሄዳለን? አንደኛ፣ ስነ ህንፃ ዝም ብሎ ግንባታ ሳይሆን የፖለቲካ መሳሪያ መሆኑን። ሁለተኛ፣ ዳዕመት እና አክሱም ስልጣናቸውን ለማሳየት የተጠቀሙባቸው መንገዶች ፍጹም የተለያዩ እንደነበሩ። ሶስተኛ፣ የታሪክ ሰነዶች እርስ በርስ ሊጋጩ ስለሚችሉ በጥንቃቄ መመርመር እንዳለባቸው እና ከሁሉም በላይ ደግሞ ያቺ ትንሽ የቋንቋ ፍንጭ የጠፋውን የዳዕመት መንግስት ከታዋቂው የዳሞት መንግስት ጋር ልታገናኘው እንደምችል ነው። በመጨረሻም በዚህ ጥያቄ እንለያይ። ይሄ የሚያሳየን ታሪክ ድንጋይ ላይ የተቀረጸ ነገር አለመሆኑን ነው። እና ጥያቄው ይሄ ነው። ስንትና ስንት የተረሱ ወይም በተሳሳተ መንገድ የተተረኩ ታሪኮች ልክ እንደዚች ባለች ትንሽ ፍንጭ እንደገና ለመጻፍ እየጠበቁ ይሆን?